አለው እኮ ይሄም እኮ አዎ ምን እኔ እኮ ፖይንቴ ምን እንደሆነ ያውቃሉ ቀሲስዬ። ያው መጽሐፉ እንግዲህ ያመነ የጠመቀ ይድናል ይላልና እውነት እንደው ድነው ነው ወይ ቅዱስ ቁርባንና ሜሮን የሚወስዱት ነው የኔ ሐሳብ። ጥያቄ እሱ ነው። በኦርቶዶክስ ቤተክርስቲያን እውነት እንደው ያመነ የጠመቀ ይድናል ወይ? እሱ ነው ጥያቄ። ጀመረ። ይኸውልህ ስጋው ደሙን የሚቀበለው የዳነ ሰው ነው። ግን ይኸውልህ አንድ ነገር ልንገርህ። ለምሳሌ ጥምቀት የሰው ልጅ ሲጠመቅ የእግዚአብሔር ልጅ ይሆናል፣ ዳግም ይወለዳል ብለናል አደለ? ዳግም ሲወለድ የእግዚአብሔር ልጅ ሲሆን አንድ ተርም ነው። ይሄ ምንድነው? ይሄ የሚያሳየው የሰው ልጅ ከገነት ተባረረ አደለ? ተባረረና በኃጢአት ምክንያት ተባረረ፣ ገነትን አጣ፣ ከእግዚአብሔር ልጅነት ወጣ። ኦኬ። አሁን የሰው ልጅ ሲጠመቅ የእግዚአብሔር ልጅ ይሆናል። ማለት ከገባ የማይወጣበት እያልኩ አይደለም፣ ግን ተርሙን ነው የምነግርህ። ከዚያ ርስት ተካፋይ ይሆናል። የእግዚአብሔር ልጅ ሲሆን ያው የአባቱን ርስት የሚካፈል ልጅ ይሆናል ማለት ነው። ልጅ ይሆናል። ኦኬ። ልጅ ሆንክ ማለትና ገነት ገባህ ማለት ግን የዘላለም ሕይወት አለህ ግን ማለት አይደለም። ለምን? አዳምና ሔዋን በገነት ሆነው ስለኖሩ ብቻ የዘላለም ሕይወት ግን የላቸውም፣ አልነበራቸውም። የዘላለም ሕይወት የሚገኘው ዕፀ ሕይወትን ቢበሉ ነበር። ኦሪት ዘፍጥረት ምዕራፍ 3 ላይ ከወደቁ በኋላ ዕፀ ሕይወት ሊበላ ሲሄድ ሱራፊ እንደከለከለው ታውቃለህ። ለዘላለም ሕያው ሆኖ እንዳይኖር ከእርሱ በልቶ ብሎ እግዚአብሔር እንደከለከለው እናያለን። ኦኬ። ስለዚህ ሰው ሲጠመቅ ንጻ ጠባብ ይሄ የነበረውን ነገር ገነት ውስጥ የነበረውን ማንነቱን ሪስቶር ይደረጋል። ያ የነበረውን ነገር ያገኛል። ያ ዳን እንላለን። የወደቀው ሰው ወይንም በኃጢአት የወደቀ ሰው ተመለሰ። ጸጋው ተገፎ ነበር በገነት የነበረው፣ ጸጋው ይመለሳል። ጸጋ መንፈስ ቅዱስን በጥምቀት ያገኛል። የተገፈፈውን ልጅ አልነበረም፣ ልጅ ይሆናል። ርስት አጥቶ ነበረ፣ የአባቱን ርስት ወራሽ ይሆናል። ኦኬ። ታዲያ የዘላለም ሕይወት በምንድን ነው የሚገኘው ስንል በቅዱስ ቁርባን ነው። ቅዱስ ቁርባን በእኛ ቤተክርስቲያን ዕፀ ሕይወት ይባላል፣ የሕይወት ዛፍ ይባላል። ይሄ በሐሙስ ውዳሴ ማርያም ላይ ሁላችሁ የምታነቡት ነው። ቅዱስ ኤፍሬም ይህንን በደንብ አድርጎ ያብራራዋል። ለምንድነው የሕይወት ክርስቶስ የሕይወት ዛፍ ነው እንደምታውቁት፣ ፍሬው ደግሞ ስጋውና ደሙ ነው። ክርስቶስ የሕይወት ዛፍ ነው። በቀራንዮ ላይ ሶስቱ እጽዋት ታውቃላችሁ አይደል? ሶስት እጽዋት እግዚአብሔር ወአብቆ ለሰለስተ ሶስት እጽዋትን አብቅሏል እግዚአብሔር። አንደኛው ምግቡ ነው፣ ሁለተኛው ዕፀ ሕይወት ነው፣ ሶስተኛው የዕፀ ሞት ነው። ይህ ማለት ክፉና ደጉን የሚያስታውቅ ነው። የሕይወትን ዛፍ በገነት መካከል ይላል። በገነት መካከል በቀራንዮ ላይ የተተከለው ማእከለ ምድር የተባለች ቀራንዮ ናት። በዚያች ላይ የተተከለው መድኃኒት ክርስቶስ የሕይወት ዛፍ ነው። ፍጥረት ሁሉ ፍሬውን በልቶ ሕያው እንዲሆን ወይንም ደግሞ በጉ ይሄንን በልቶ ሕያው እንዲሆን የሰው ልጅ በቀራንዮ ላይ የተተከለው የሕይወት ዛፍ ክርስቶስ ነው። ፍሬው ደግሞ ስጋውና ደሙ ነው። ስለዚህ ምን አለ ጌታ? ልብ አድርጉ። ተርሞቹን ራሱ ያመነ የተጠመቀም ይድናል አለ። ይሄ ምን አይነት ድህነት ነው? ሞት ተፈርዶበት የነበረ ልጅ ያልነበረ ገነትን አጥቶ የነበረ ልጅ መሆን፣ ዳግም መወለድ፣ መታደስ፣ ጸጋ መቀበል ነው። ግን ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው። ስጋዬ እውነተኛ ደሜም እውነተኛ መጠጥ ነው። ሰው ሁሉ ከእርሱ በልቶ እንዳይሞት ከሰማይ የወረድኩኝ ህብስት እኔ ነኝ ብሎ ጌታ ተናገረ። ስለዚህ ያ የሕይወት ዛፍ ክርስቶስ ነው። ስጋውና ደግሞ የሕይወት ዘላለም ሕይወት የሚገኘው በስጋው ደሙ ነው። የዘላለም ሕይወት የሚገኘው በስጋው ደሙ ነው። እነዚህ ተርሞችን መጠበቅ መቻል አለብን ነው። መዳን፣ የዘላለም ሕይወት የሚሉትን እያንዳንዳቸው ነጣጥለን ማየት የሚገባን ከሆነ እንደዚህ ማየት ይቻላል ለማለት ነው። ከዚያ በኋላ እንግዲህ ዕፀ ሕይወትን ከበላን ስጋው ደሙን በትንሣኤ ግሎሪፋይ የሆነ በዲ የሚኖረን ከብረን ዘላለማዊ ሆነን እንነሳለን ማለት ነው። ምክንያቱም
ዕፀ ሕይወት ዋና ዓላማው ሕያው ማድረግ ስለሆነ ሰውን ይሄንን መረዳት ተገቢ ነው ብዬ አስባለሁ። ቴንኪው። በቃ አቤኒ እኛም መሽቶብናል። ይበቃል። አንዴ እዚሁ ጋር አሁን የተናገሩት ቀሲስ እግዚአብሔር ይስጥልን፣ ዲያቆን ዳዊት እግዚአብሔር ይስጥልን። ያው አጋቱን ግን እሳቸው አሁን ጠመቅ ይድናል ብለዋልና እንግዲህ ሲጠመቅም ይድናል፣ ቅዱስ ቁርባንም ሲወስድ ይድናል ነው። መጀመሪያ አንተ ቃለ ሕይወት ያለውን እምነት አስተካክለና እንዴ። እኔ እኮ ግራ የሚገባኝ ይሄ ነው። እኛ ጋር ለመከራከር የማያምንበትን አምናለሁ ብሎ ይቀበላል እና ከባድ ነው። እንደ እንትን ማለትም አብን አሳየን ነው ያመነ የተጠመቀ ይድናል ብለን ነገር ነው። ከዛ በኋላ ድጋሚ እሱን ነው አሁን ምን መሰል አዳም ፌዝ ማበጀት ፈልጓል፣ ቀመር ሊያመጅለት ፈልጓል። አየው በመላእክት መረዳት የለም መጽሐፍ